የ33 ዓመት ወጣት ነች፣ ግን ድንግል ነች። ያክስቷ ባል ወንድም ብልቱን ማህፀኗ ውስጥ ለማስገባት እየታገለ ነበር የነቃችሁ። ግቢ ገብታ ፍቅረኛ ያዘች። በጣም ነበር የምትወደው። ሄደው ልክ ሴክስ ላይ ሲደርሱ ልክ ሲነካኝ ገና ተስፈንጥሬ ነው የምነሳው አለች። ከስፒሪቹዋል ወይ ከካልቸር ጋር ልክ አልሆነም ከሚል ፍራቻ ጋር ሳይሆን ፍራቻ እንዴት ነው ሴክሱን ነው የምትፈራው። ለሴክስ ማስደሰት ሴክስ እኮ ደስ ይላል ምናምን ሲሏት በጣም ትገረማለች። ሴክስ ፍራቻ ኤርቶፎቢያ እንለዋለን። ያ ማለት ምንድነው? ለሴክስ ልዩ የሆነ ፍራቻ። ሄሎ ምህረት መላኩ ነኝ፣ የስነ ልቦና ባለሙያ። ይህ ከህይወት ቅምሻ የተሰኘ ፕሮግራማችን ነው። ዛሬ ስለ ኤርቶፎቢያ ወይንም ደግሞ ስለ ሴክስ ፍራቻ አብረን የምንከታተል ይሆናል። አንድ ታሪክ አለን፣ እሱን ታሪክ አንብበን በሰፊው ደግሞ እንዳስሰዋለን። ታሪካችን እንደሚያሳየው ሴክስ ስለምትፈራ ሴት ወይንም ደግሞ የሴክስ ፍራቻ ስላለባት ሴት ነው። በሕክምናው ኤርቶፎቢያ እንለዋለን። ዛሬ የምናወራው ስለ ኤርቶፎቢያ ይሆናል ማለት ነው። ታሪኩን ነግራችኋለሁ። ባለ ታሪካችን እንደምትለን ከሆነ የ33 ዓመት ወጣት ነች፣ ግን ድንግል ነች። ያ ማለት ድንግል መሆኗ ችግር ኖሮት ሳይሆን ድንግል የሆነችው ሴክስ ማድረግ በጣም ስለምትፈራ ነው። ታሪኳ እንዲህ ነው። ልጅ እየነበረች ሁሌ አክስቷ ጋር ገጠር ትሄዳለች ወይንም ክፍለ ሀገር ትሄዳለች። የተለመደ ሩቲኗ ነው። ስለዚህ እንደተለመደው አንድ ቀን ተነስታ አክስቷ ጋር ክረምት ክፍለ ሀገር ትሄዳለች እና የአክስቷ ባል ወንድምም እዛ ተገኝቶ ነበር። ስለዚህ ቤታቸው በጣም ጠባብ ስለነበረች ሳሎን ላይ ለሁለቱም ተነጥፎላቸው ነበር የሚተኙት። አንድ ቀን ግን ድንገት ተኝታ ባለችበት ስትነቃ የአክስቷ ባል ወንድም ብልቱን ማህፀኗ ውስጥ ለማስገባት እየታገለ ነበር የነቃችሁ። ደነገጠች፣ ማመን አልቻለችም። እንደምንም አቅሟን ሰብስባ ጮኸች እና እሱም ተስፈንጥሮ ተነሳ። አክስቷና ባሏ ተንደርድረው መጡ። ምን ሆነሽ ነው ሲሏት፣ እሱም አብሮ ደንግጦ ከነሱ ጋር ምን ሆነሽ ነው አላት። የመደፈር ሙከራ ሊያደርግባት እንደነበር ተናገረች። ግን ማንም ሰው አላመናትም። ስለዚህ ሙሉ ሌሊት ስታለቅስ አድራ ጠዋት ተነስታ ወደ ቤቷ ተመለሰች ማለት ነው። ከዛ ጊዜ በኋላ ግቢ ገባች። በትምህርቷ ጎበዝ ነች፣ ግን በጣም ራሷን የምትጠብቅ አይነት ሴት፣ ከወንዶች በጣም ራሷን የምትጠብቅ ስፔሻሊ ደግሞ ይሄ ሴክሹዋል ከሆነው ነገር ራሷን በጣም የምትጠብቅ አይነት ሴት ሆነች ማለት ነው። ግቢ ገብታ ፍቅረኛ ያዘች። በጣም ነበር የምትወደው። ግን ልክ ሄደው ልክ ሴክስ ላይ ሲደርሱ ልክ ሲነካኝ ገና ተስፈንጥሬ ነው የምነሳው አለች። ሩም ውስጥ ብቻቸውን ከተቀመጡ በጣም ይጨንቃታል። ያ ጭንቀት ማለት ይሄ እንዴት ነው ከስፒሪቹዋል ወይ ከካልቸር ጋር ልክ አልሆነም ከሚል ፍራቻ ጋር ሳይሆን ፍራቻ እንዴት ነው ሴክሱን ነው የምትፈራው። የሴክሱ ፍራቻ ፎቢያ ነው ያለባት እና እንደዛ ሆነች። ከዛ ከፍቅረኛውም ጋር ተለያየች። ከሌላም ሰው ጋር መቀጠል አልፈለገችም። ብዙ ሰዎች መጥተው ስለ ሴክስ ሲነግሯት ወይንም ደግሞ ስለ ሴክስ ማስደሰት ሴክስ እኮ ደስ ይላል ምናምን ሲሏት በጣም ትገረማለች። እንዴት ነው ሰው እንደዛ መሆን የቻለው ብላ እስክትደነቅ ድረስ ማለት ነው። እቺቴ ከትምህርት ቤት ወጣች፣ ስራ ያዘች። እስከ ዛሬ ድረስ ዛሬ 33 ዓመት ወጣት ነች፣ ግን እስከ ዛሬ ድረስ ሴክስ አላደረገችም። ሴክስ አለማድረጓ ብቻ ሳይሆን እስከ ዛሬ ድረስ ሴክስ በጣም 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 ትፈራለች። ስለዚህ እርዳታ ፈልጋ ታሪኳን ልካልናለች። ምን ማድረግ እንዳለባት ጠይቃናለች። እሷ ታሪኳን እንደነገረችን እንዳለች ሆኖ እኔም ኢምፐርሰን ማቃቸው ሴቶችም ወንዶችም ስላሉ የብዙዎቻችን ታሪክ ስለሆነ የብዙዎች ታሪክም ስለሆነ እንድንወያይበት ፈለኩኝ። ሴክስ ፍራቻ ኤርቶፎቢያ እንለዋለን። ያ ማለት ምንድነው? ለሴክስ ልዩ የሆነ ፍራቻ። ሴክስ ልክ ያልሆነው ያለ ቦታው፣ ያለ ጊዜው፣ ያለ እድሜ ሲደረግ ነው እንጂ ሴክስ በቦታው በሰላም ጥሩ በሆነ ወይ ሲሆን ሴክስ ለሰው ልጅ ወሲብ ለሰው ልጅ በጣም እንዲደሰትበት ወይንም ደግሞ ኢንጆይ እንዲያደርገው ከፈጣሪ ስንፈጠር ከተሰጡን ነገሮች መካከል አንደኛውና ዋነኛው ነገር ነው። እንደዚህ አይነት ኬዝ ውስጥ ያሉ ሰዎች በምን ይነሳባቸዋል? የመጀመሪያው ልክ ልጅቷ እንዳለችን ልጆቹ ነው የሚያሳልፉት ኤክስፒሪየንስ ወይንም ደግሞ በልጅነታቸው የገጠማቸው ነገር። የመደፈር ሙከራ ተደርጎባት ከነበረች አንድ ሴት ሁሌ ወደ አይምሮዋ የሚመጣው ሴክስ ስታስብ ያ ሰውዬ ሲታገላት፣ የዛ ሰውዬ ትንፋሽ፣ የዛ ሰውዬ ንግግር፣ የዛ ሰውዬ ትግል ብቻ ፔንፉሉ ነገር ስለሆነ የሚመጣባት ባታደርግ ትመርጣለች። ወንዶችም ቢሆኑ እንደዛ ባያደርጉ ይመርጣሉ። ምክንያቱም ወደ ኋላ ተመልሶ የሚያስታውሳቸው ያኛውን ሞመንት ያኛውን ጊዜ ስለሆነ ማድረግ አይፈልጉም። አንደኛ እሱ እንደ ሪዝን ይቆጠራል። ሌላው ነገር ሌሎች ትራማዎች፣ ለምሳሌ ልጆቹ ነው ያዩዋቸው ነገሮች ከነበሩ አድገውም
ልክ ያልሆነ ነገር ከነበር ብቻ ከሴክስ ጋር አቢዩዝ ከመደረግ ጋር ብቻ ተያይዞ የሚመጣ ነገር ሳይሆን ከሌሎችም ሰዎች ያዩዋቸው ሌሎች ሰዎች ሲደረጉ ካዩዋቸው ነገሮች ተያይዞ የሚመጡ ሌሎች ትራማዎቻቸው ሌሎች ችግሮቻቸው እንዲፈሩ ያደርጋቸዋል። ሌላኛው ነገር እና የሚገርመው ነገር ካልቸር እና ሪሊጂየስ ራሱ ሴክስን እንድንፈራ ያደርጉናል። ለምሳሌ አንዳንድ ማህበረሰብ ውስጥ እንዳልኳችሁ ወሲብ በቦታው በሰዓቱና በጊዜው ሲሆን ጥሩ ነገር ነው። መጥፎ የሚሆነው ያለ ጊዜው ልክ ባልሆነ ቦታ ልክ ያልሆነ ነገር አድርገን የማይሆን ቦታ ላይ ስንገኝ ነው። አንዳንድ ካልቸር ውስጥ ግን ምን ይሆናል መሰላችሁ? ሴክስ ማድረግ አግብታችሁ እንኳን ሴክስ አደረግኩ ስትሉ ወይም ወሲብ አደረግኩ ሲባል እንዴ ዝም ብሎ አይባልም ምናምን የሚባልበት ስናድግ ኔጌቲቭ ፓርቱን ብቻ ይዘን እንድናድግ ሪሊጂየስሊም ሊሆን ይችላል ካልቸራሊም ሊሆን ይችላል ኔጌቲቭ ፓርቱን ብቻ ይዘን እንድናድግ ያደርጉንና አይምሮአችን ኦኬ ይሄኛው ነገር ልክ አይደለም ማለት ነው የሚለውን ነገር ብቻ ስለሚቀበል ከዛ በኋላ ማስተካከልና ልክ እንደሆነ ለማመን ይከብደናል። ሌላኛው ነገር ሴክስ ፐርፎርማንስ ነው። ላይክ እንዴት ነው ወሲብ ላይ ጎበዝ ባልሆንስ ባልችልበትስ ገና ሳይሞክሩት ባልችልበትስ ጎበዝ ባልሆንስ ስፔሻሊ ብዙ ጊዜ እንደዚህ አይነት ችግር ውስጥ ወንዶች ናቸው የሚጠቁት። ምክንያቱም እንትኑን ዶሚኔት ማድረግ ስላለበት ወይንም ደግሞ መብለጥ አለበት ተብሎ ስለሚታሰብ ባልበቃስ ባላስደስታትስ ደስተኛ ባላደርጋትስ የሚሉት ጥያቄዎች በራሳቸው ፈሪ ያረጋቸውና ታስረው እንዲቀመጡ ያደርጋቸዋል ገና ጭራሽ ሳይሞክሩት ማለት ነው። ሌላኛው ነገር ሰዎች የመጀመሪያ ሴክስ ኤክስፒሪየንሳቸው መጀመሪያ ያደረጉት ሴክስ ፔንፉል ከነበር አስደሳች ካልነበር ወይንም ደግሞ እንዴት ነው ሴክስን በጥሩ ጎኑ እንዲያዩት ካላደረጋቸው አይምሮ ሁሌ የሆነ ነገር ስቶሪ እያደረገ አይደል የሚያስቀምጠው። ስለዚህ ሴክስ ፔንፉል ነው፣ ሴክስ ማይሆን ነገር ነው፣ ሴክስ የሚያስጠላ ነገር ነው የሚለውን ብቻ እንዲያስቡ ያደርጓቸውና ፈሪ እንዲሆኑ ያደርጋቸዋል ማለት ነው። ስለዚህ በእነዚህ ምክንያቶች ሰዎች የኤርቶፎቢያ ተጠቂ ሊሆኑ ወይንም ደግሞ የሴክስ ትልቅ የሆነ ፍራቻ ሊኖርባቸው ይችላል ማለት ነው። ወደ መፍትሄው ስንመለስ የመጀመሪያው ነገር ሁሌ እንደምላችሁ ሳይኮቴራፒ መውሰድ ዋናው ኢምፖርታንቱ ነገር ነው። ሁሌ ሳይኮቴራፒ ስላችሁ ግራ እንደሚገባችሁ አውቃለሁ፣ ግን ሁሌ እንደምላችሁ ደግሞ ለአይምሮ ወሳኙ ነገር ለአይምሮ ጤንነት ወይንም ለዲስኦርደራችን ሕክምና የምናገኝበት ቦታ እዛ ስለሆነ ነው። ለምሳሌ አንድ ሰው ወባ ቢታመም ሐኪም ቤት ካልሄደና መድኃኒት ካልዋጠ አይድንም። እንደዛ ማለት ነው። አንድ ሰው ሜንታሊ ከታመመ ግዴታ የአይምሮ መታከሚያ ያለበት ቦታ መሄድና መዳን አለበት። ሌላው ነገር ሰዎች አይምሮ ሕክምና የሚገኝበት ቦታ ወይ ሳይካትሪስት ጋር ሳይኮሎጂስት ጋር የስነ ልቦና ባለሙያ ጋር ሲሄዱ አብደዋል ማለት ወይ ያበዳችሁ ነው ማለት አይደለም። ላይክ ወባሙን ስንሄድ እየሞትን ስለሆነ አይደለም የምንሄደው፣ እንዳንሞት ደህና መሆን ስላለብን ቀድመን ሄደን እንታከማለን። ስለዚህ የስነ ልቦና ባለሙያ ጋር ስንሄድ ስላበድን ወይ ጨርቃችንን ስለጣልን ሳይሆን እንዳናብድ ቀድመን መዳን ስላለብን ቀድመን መሄድ ይኖርብናል ማለት ነው። ስለዚህ የመጀመሪያውና ዋነኛው ሳይኮቴራፒ መውሰድ ነው። ሁለተኛው ነገር ሜዲኬሽኖች ናቸው። ሜዲኬሽኖች እንዳልኳቸው ስፔሲፊካሊ ለዚህ ተብሎ የሚሰሩ መድኃኒቶች የሉም፣ ግን እኛ ሀገር ላይ በብዛት ደግሞ የሉም። ግን ለአንዛይቲ የሚሰጡ ለዲፕሬሽን የሚሰጡ መድኃኒቶች እንዲያረጋጉን በጣም እንዴት ነው ሰውነታችን እንዳይንቀጠቀጥ ፍርሃት እንዳይሰማን ምናምን የሚያደርጉ መድኃኒቶች እነሱን መውሰድ ይመከራል። አልፎ አልፎ፣ ሁሌ አይደለም። ሌላኛው ነገር ራሳችንን በራሳችን ለማከም መሞከር። እኔ ብቁ ነኝ፣ እኔ እችላለሁኝ፣ ያለፈውን ትራማዬን ያለፈውን ህመሜን መርሳት እችላለሁ፣ ማሸነፍ እችላለሁ፣ እኔ ጎበዝ ነኝ እያለን ራሳችንን ማከም። ሁሌም ሰዎች ከሚያግዙን የስነ ልቦና ባለሙያዎች ከሚያግዙን መድኃኒት ስንወስድ የምንታገዘውን ያህል ከራሳችንም ጋር ምንሰራው ስራ ለራሳችን የምንነግረው ነገር ሁሌ ወሳኝነት አለው። እዛ ነግሮን መተን ለራሳችን ቤታችን ስንገባ ፍርሃትን አለመቻለን የምንነግረው ከሆነ ምንም ለውጥ አናመጣም። ስለዚህ በየቀኑ ራሳችንን ሞቲቬት ማድረግ መስታወት ላይ ቆመን እኔ እችላለሁ፣ እኔ ጎበዝ ነኝ፣ እኔ አደርገዋለሁ የሚለውን ነገር ለራሳችን መንገር ይጠበቅብናል። ሌላኛው ነገር ስለ ችሎታ አለመጨነቅ። ምክንያቱም ምንም ነገር የኤክስፔሪየንስ ውጤት ነው። ሰው ሴክስ ሲያደርግ ወይም ወሲብ ሲያደርግ መጀመሪያ ቀን ጎበዝ ላይሆን ይችላል። ጎበዝ መሆን ማይጠበቅበት። መጀመሪያ ቀን ፎቶ ስታነሱ የሚኖራችሁ አቅምና ብዙ ፎቶ እያነሳችሁ በሄዳችሁ ቁጥር የሚኖራችሁ ችሎታ ተመሳሳይ አይሆንም። መጀመሪያ ቀን ስራ ስትሰሩ ኮምፒውተር ላይ ስትጽፉ የምትጽፉት አጻጻፍ ፍጥነትና ብዙ እየጻፋችሁ በሄዳችሁ ቁጥር የምትጽፉት አጻጻፍ አይደለም። ስለዚህ ወሲብ ላይ ጎበዝ ባልሆንስ ባልችልበትስ የሚለው ነገር ሊያሰጋችሁ አይገባም። ምክንያቱም ትሩ ኤክስፒሪየንስ ጎበዝ ትሆናላችሁ፣ ትችላላችሁ። ስለዚህ የምትፈልጉት አይነት ልምድ ሊኖራችሁ ይችላል። ስለዚህ እንደሱ ከራስ ጋር ለማወዳደር። ሌላኛው ነገር ከፓርትነሮቻችሁ ጋር ከፍቅረኞቻችሁ ጋር
ከባለቤቶቻችሁ ጋር ማውራት፣ ግልጽ የሆነ ኮንቨርሴሽን። ለነገራችሁ ላይ ማድረግ ነው ነውር፣ ማውራት ነውር አይደለም። ማድረግ ነው ነውር ኢኒሴንስ ልክ በሆነበት ቦታ ሳይሆን ልክ ያልሆነ ቦታ ላይ ማይሆን ነገር ነው ማድረግ ነውር እንጂ ከፍቅረኞቻችሁ ጋር ከባለቤቶቻችሁ ጋር ቁጭ ብላችሁ መነጋገር፣ እኔ እንደዚህ አይነት ችግር አለብኝ እፈራለሁ፣ እነሱም እናንተን ለመርዳት ፍቃደኞች ሆናሉ። ደብሬው ነው አስጠልቶኝ ነው አስጠልታኝ ነው ከምንባባልና ከምንሸዋወድ እንደዚህ አይነት ችግር ስላለብኝ ሴክስ ስለምፈራ ወሲብ ስለምፈራ በቃ አግዙኝ ብለን እንዲያግዙን እድሉን ለነሱ ምንሰጣቸው እነሱም ሳይሳቀቁ የነሱ ችግር ሳይመስላቸው ሊረዱን ይችላሉ ማለት ነው። ሌላኛው ነገር መጀመሪያ ሴክስ ስናደርግ ስፔሻሊ የመጀመሪያ ወሲብ ስናደርግ ስፔሻሊ የመጀመሪያ ጊዜያችንን ለሰው ብሎ አለማድረግ የብዙዎቻችን ስህተት እሱ ነው። በፍቅረኝነት ጊዜ እሱን እንዳላጣው እሷን እንዳላጣት ብለን የምንገባበት ነገር አይምሮአችን ልክ እንዳልሆነ እየነገረን ስለሆነ የምናደርገው እሱኛው ነገር ራሱ አይምሮአችን እንዴት እንደዚህ ታደርጊያለሽ የሚል ወቀሳ ስለሚያመጣብን ሰው በፍላጎቱ ማድረግ ለማንም ብሎ ማንም ወስሶት ማንንም ለማስደሰት ሳይሆን እናንተ ስትፈልጉ ማድረግ ስትፈልጉ ጊዜያችሁ ሲሆን አሁን ሬዲ ነኝ ብላችሁ ስታስቡ ያን ጊዜ ማድረግ ካልሆነ ግን ለሰው ብላችሁ ካደረጋችሁትና የምታገኙት ምላሽ ደስ የማይል ከሆነ ጭራሽ ከናካቴው ፈርታችሁት ጠልታችሁት እንድትኖሩ ስለሚያደርጋችሁ እነዚህ ነገሮች ላይ ፎከስ ማድረግ ለራሳችሁ ጊዜ መስጠት ከራሳችሁ ጋር ማውራት ማንበብ እንደዚህ አይነት ችግር አለብኝ ምን ላድርግ ብሎ ራስን መጠየቅ እነዚህ ነገሮች በጣም የሚጠቅሙን ከዛ ደግሞ ሂል ለማድረግ ቆንጆ ሪሌሽንሺፕ ከፓርትነሮቻችን ጋር ደስ የሚል የሴክስ ህይወት ደስ የሚል ቤተሰብ እንዲኖረን ይረዱናል። ካልሆነ ግን ብዙ ጊዜ ስለ ወሲብ አናውራው እንጂ ትዳር ውስጥ በጣም ብዙ ሰዎች ትዳራቸውን ከሚፈቱበት በጣም ብዙ ሰዎች ፍርድ ቤት ከሚቆሙበት ሪዝን ምክንያት አንደኛውና ዋነኛው ስለሆነ ማለት ነው። እኔ እንኳን ፍርድ ቤት በሰራሁባቸው ጊዜያቶች በጣም የሚገርም ነገር ማለት 20 ዓመት 15 ዓመት ተጋብተው መጥተው ዳኛ ፊት ሲቆሙ የሚናገሩት ነገር በጣም ያስደነግጣል። ለምንድነው ካላችሁ ግን አይነጋገሩም። መነጋገርን የሚያህል ነገር የለም። እኔ ለባለቤቴ ካልነገርኩት ባለቤቴ ለኔ ካልነገረኝ ማንም ሰው ጠንቋ አይቀልብም ነገር እንዴት ነው አውቆ እንትን እኮ ላይ መቻት ይችላል እንትን እኮ ላይ መቸው ይችላል ብሎ የሚያደርግ ሰው ስለሌለ ራሳችሁንም ደስተኛ ለማድረግ ለወሲብ ያላችሁ ፍላጎት እንዲጨምር ለማድረግ ፓርትነሮቻችሁን ባለቤቶቻችሁንም የተዳራጋሮቻችሁንም ደስተኛ ለማድረግና ሰላማዊ ቤት ለመስረት ስትጣሉ የምትጨቃጨቁበት ርዕስ እንዳይሆን ወይንም ደግሞ ለመለያየታችሁ ምክንያት እንዳይሆን በጊዜ ማውራት በጊዜ መታከም በጊዜ ማድረግ ያለባችሁን ነገር ማድረግ በጣም አስፈላጊውና ወሳኙ ነገር ነው። ስለ ኤርቶፎቢያ ወይንም ደግሞ ስለ ሴክስ ፍራቻ በጥቂቱ ያለውን ነገር ነግሬያችኋለሁ። ከዚህ የበለጠ ማወቅ ከፈለጋችሁ መረዳት ከፈለጋችሁ ማንበብ ብዙ የተጻፉ ጽሁፎች የተሰሩ ሪሰርቾች ስላሉ እንድታነቡ ደግሞ ሞር ገፋፋችኋለሁ። የዛሬው ቶፒካችን ይሄንን ይመስል ነበር። እንደተማራችሁበት የሚጠቅማችሁን ነገር እንዳገኛችሁ ኦኬ ለዚህ ነበር እንዴ ብሎ አይምሮአችሁ ውስጥ ክሊክ የሚያደርግ ነገር እንደፈጠርኩኝ አልጠራጠርም። ቀጣይ በሌላ ቶፒክ እስክንገናኝ ድረስ ቪዲዮዎቻችን እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቸር ሰንብቱ።